ሰላም ሰላም፣ ጤና ይስጥልኝ ቤተሰብ፣ እንዴት አመሻችሁ? የቲጂ ዙጥ ቤተሰቦች ሰላም ናችሁልኝ? እንዴት ናችሁ? ርዕስ አይደል አዚ ያስቅሻል። ሳቂልኝ፣ እንደሱ ፈገግ በይ እስቲ። የት አባቱ እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ ከላይ እስከታች። እሺ ሰላም ሀያት፣ ሰላምሽ ብዙ ትበል። አለን ወላጅ ቃልዬ ነው መቼም ቲጂ ብላለች። እንግዲህ ምን ይደረግ። እሺ አሰላሙ አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ ወበረካቱ። የዛሬው ርዕሳችን ብላለች። እንግዲህ ታዲያ በቃ ዙጥ ነው የታባቱ። እሺ ፈሳም የሚለው እሱ ብቻ ነው ብላለች። እንግዲህ የታወቀ ነገር ነው አይደል? እሺ ለማንኛውም ይመቻችሁ። እስቲ ገባ ገባ በሉ። የቲጂን ቤት እስኪ ሞቅ ደመቅ እንደበላነሽ ፎቅ አድርጉላት፣ አትፍዘዙ። እኔ ፈዛዛ ሰው አልወድም ታውቃላችሁ አይደል? ነቃ ድንገጥ ማለት አለባችሁ ሴቶችዬ፣ ካልሆነ ዳቧችሁን ታሰሩቁና በኋላ ጉድ ትሆናላችሁ። ቲጂ ይሸረትልሽ እንዴ? ምንድነው ሰው የለሽም? ምሳ እስቲ ቆይ እስቲ እነዚህ ጉደኞች ከመጡ ልሸረትልሽ እና እንግዲህ እሺ ርዕሱ እንደኔ ያሳቀው ማን ነው ብላለች። እንግዲህ እኔ ትክክለኛ ርዕስ እኮ ነው የጻፍኩት። እኔ ምን ጻፍኩ እንዴ? እኔ ትክክለኛ ርዕስ ነው የጻፍኩት። አሲ ለምን ታወናብጅኛለች? ትክክል አይደለው? ምን የተሳሳተ ፊደል አለው? እስቲ ንገሪኝ። የተሳሳተ ፊደል ካለ ተሳስተሃል በይ። ከዛ ውጭ ግን ትክክለኛ ነገር ነው የጻፍኩት ብዬ ነው የማስበው። እሺ ዙጥ አይደለችም እንዴ? አርሴማ ዙጥ እንደምትባለው አሁንም አርሴማን እኮ አታመጣትም እዚህ ሚዲያ ላይ። በቃ ዩቱብ ከቀጣን ጀምሮ ድርሽ አታረጋት። እሺ መቼም ራሴን ፈሳም አልልም አይቃጥ ብላለች። እንግዲህ ያልክልሽ ይመችሽ። የማይፈሳ አለ እንዴ? እሺ ለማንኛውም ቃላችን አህለን ብያለሁ። ኦኬ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ። አሰላሙ አለይኩም አህለን ቃል አህለን ዘውዬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሽጉጥ ህልም ደግሞ ተፈቷል። አንቺ ያልሽው ነገር በትክክል ደርሷል። አይገርምም ዘሙዬ? በጣም ገርሞኛል ማለት ነው። ቲጂ ጉዲሽን ሰምተሽ ይሆን ብላለች። እንደ ሰምታ እንዲያውም ደስ ብሏታል። አይገርምሽም? እኔ ራሱ ፌመስ ብዬ ነው ይነበብ ያነበብኩት። እንደው ቃል የምን ፌመስ ነው? ፈሳም ነው እንጂ። እሺ ሰዎች ፊት ስቄ አዋረደችኝ ይላለችው። ለምን ሰው ፊት ትስቂያለሽ እንጂ ብቻሽን አትስቂም? እንደ ያለው ኑሪልኝ ቲጂ መዲ። እሺ እንዴት ነህልኝ? እንኳን ደህና መጣ፣ እንኳን ደህና ቆየሽኝ ዘውዬ። እሺ ሰላም ሰላምሽ ውስጥ በልታጉ እንዴት ነሽ? ሰላም ነው አለን ቃል አህለን። እሺ አለን ነው ሁላችሁ። ማነሽ ባህር አሁን 3 ተምኔል እንዴት አድርገሽ ነው የምታስገቢ የሚለውን እዚህ ጋር አሁን አሳይሻለሁ። አንቺ ሁልጊዜ ላኩልኝ አድርጉልኝ ከምትይ አሳይሻለሁ። አረ ትክክል ነህ ብላለች። እሺ እኔ ራሱ ገና አሁን አላየሁትም ብላለች። ገና አሁን አላየሁትም። እሺ ገና በደንብ አድርገሽ ማለት ነው ሶፊ። እሺ ፈስ ሲደመር ዙጥ። አዎ እንዴ ቂው ዙጥ እኮ ነው የምታደርገው። ቀልድ ነው እንዴ? እሺ ለማንኛውም አለው ነው። መሲ ዝም ተብለሻል። እንግዲህ ዝም በይ። እሺ እንኳን ደህና መጣህ ቃልዬ፣ እንኳን ደህና ቆየሽኝ። አለን ነው አለን ነው። ለማንኛውም እሺ አለን ነው። በሳይለንት ነኝ ቃልዬ ውዴ። እሺ አለን ነው። ማሻአላ ነው። ኦኬ እንኳን ደህና መጣችሁ እያለ ለማንኛውም እስቲ ባህርን አንድ ልገላግላትና እዚህ ጋር ብርሃን አለ መሰለኝ፣ በደንብ አይታይም፣ ደምቋል። መስኮት ይዝጋ። እያንጸባረቀ በደንብ አይታይኝም። እሺ አሁን መጋረጃውን ዘግቼዋለሁ። ባህር በደንብ እያየሽ ባህር እንበባ የት ነሽ? ባህር እንበባ ኦኬ እሺ ቴሌግራም ባህር የት ነሽ? ባህር እሺ አንድ 2
3 እሺ አሁን እንዴት መሰለሽ የምታደርጊው እነዚህ 3 ተምኔሎችን ካወረድኩኝ በኋላ ስክሪን ልስቀልልሽና ላሳይሽ ማለት ነው። እሺ በጎግል ነው የምትገቢው። ጎግል ላይ ዲስክቶፕ ካደረግሽ በኋላ ልክ በዚህ መልኩ ትገቢያለሽ። በዚህ መልኩ ከገባሽ በኋላ አሁን እንደዚህ እንደምታየው ልክ ቻናልሽ ላይ ትገቢያለሽ። ዩቲዩብ ብለሽ ዩቲዩብ ስቱዲዮ ላይ ትገቢያለሽ። እሺ ዩቲዩብ ስቱዲዮ ላይ ከገባሽ በኋላ ዩቲዩብ ስቱዲዮ ይሄ ነው። ያ የምትፈልጉን ቪዲዮ ትከፍቸዋለሽ ማለት ነው ዩቲዩብ ስቱዲዮ ላይ። እሺ ዩቲዩብ ስቱዲዮ ላይ አሁን ለምሳሌ የምትፈልጊው ቪዲዮ እዚህ ውስጥ አለ። ዲስክቶፕ ነው የምታደርጉት። ከላይ ሁልጊዜ 3.1 ትነኩና ዲስክቶፕ ታደርጉታላችሁ በሞባይል የምትጠቀሙ ልጆች። ስለዚህ ቀላል እንትን አሰራርሃ ሞሎኪያ የሚል ርዕስ አለሽ ማለት ነው። ስለዚህ ያንን ትከፍቺዋለሽ። 9 ደቂቃ ነው። እኔ ከ8 ደቂቃ በላይ ነው ስሪ የሚልሽ። ስለዚህ አሁን ልክ እንደዚህ እንደከፈትሽው በዲስክቶፕ ስትከፍቺው ኤቢ ቴስት የምትላለች እዚች ጋር ከላይ ልክ ከርዕሱ ስር እዚህ ጋር የምታያት እቺ ኤቢ ቴስት የምትለዋ ማለት ነው። ቆይ ላሳይሽ። አሁን ለምሳሌ ርዕስ አለ እዚህ ጋር ቀላልን ጥዑምን መሎኪያ አሰራር በዶሮ ስጋ ምናምን የሚል ርዕስ አለ። እዚች ጋር ኤቢ የምትል ኤቢ ቴስት የምትላለች። ስለዚህ እሷን ነው የምትነኪያት። ኤቢ ቴስት የምትለዋን ስትነኪያት እዚህ ጋር ምርጫዎች ይመጡልሻል። ኖር ተምኔል ተምኔሉን ብቻ ነው ወይንስ ርዕስ ምንድነው ፖስተሩን ብቻ ነው ወይም ደግሞ ታይትሉንም ፖስተሩንም ነው የሚለው ማለት ነው። ስለዚህ አንቺ ተምኔል ብቻ የሚለውን ትመርጫለሽ። ከፈለግሽም ታይትልንም ርዕሱንም ማድረግ ትችላለሽ። ርዕስ የተለያየ 3 አይነት ርዕስ መስጠት ትችላለሽ። 3 አይነት ርዕስ መስጠት ካልፈለግሽና በዛው ርዕስ ሆኖ ግን 3 አይነት ተምኔል እንዲኖረው ከፈለግሽ ምንድን ነው የምታደርጊው? ኑር ተምኔል የምትለዋን ትነኪያለሽ። መሀል ላይ ያለችው ማለት ነው። መሀል ላይ ያለችው ትነኪና አንደኛ ይሄን ትነኪያለሽ። ቀጥታ አንዱን ታመጫለሽ ማለት ነው። ለምሳሌ ይሄን የመጀመሪያውን አመጣን አንድ በይ። ከዛ ሁለተኛው ላይ ደግሞ ትገቢና እንደዚሁ ሁለተኛ ታመጫለሽ ማለት ነው። ሁለተኛ ይሄን አመጣን ማለት ነው። ከዛ ደግሞ ሶስተኛ ትገቢና ይሄንን 3 ታደርጊያለሽ ማለት ነው። 3 ተምኔል አስገባሽ። ከዛ ሴቭ ታደርጊዋለሽ ማለት ነው። ከታች ልክ እዚህ ጋር ሴቭ ታደርጊያለሽ። አሁን 3 ተምኔል ገብቶልታል። ይታይሻል። 1 2 3 ተምኔል አለው ማለት ነው። ስለዚህ ይሄ 3 ተምኔል ምንድነው የሚጠቅምሽ? በየጊዜው ዩቲዩብ ልክ አዲስ ቪዲዮ እንደለቀቅሽ ቢያንስ በ15 ቀን በ20 ቀን በወርም በራሱ የራሱ አሰራር ሲስተም አለው። በተወሰነ ቀን አዳዲስ ተምኔል እየቀየረ ራሱ 3ቱን ተምኔል እየቀያየረ ሼር ያደርግልሻል ማለት ነው። ስለዚህ ይሄን ትጠቀሚያለሽ። ከዛ በተረፈ ደግሞ እዚህ ጋር ትመጪና ሰዓትሽን ደግሞ የምትሞው እዚህ ጋር ነው ማለት ነው። አሁን ለምሳሌ እዚህ ጋር አንሊስት አድርገሽዋል። ስለዚህ አንሊስት የምትለዋን ትነኪና እዚህ ጋር ኦፍላይን ታደርጊዋለሽ ወይም ደግሞ ኦንላይን ታደርጊዋለሽ ማለት ነው። ኦንላይን ታደርጊና ከዛ ሴት አዝ ፕሪሚየም የሚለውን 4 ማዕዘን ሳጥኗን ትነኪያለሽ። ከዛ 4 ማዕዘን ሳጥኗን ከነካሽ በኋላ እዚች ጋር ቀስት አለች። ቀስቷን ስትነኪያት እዚህ ጋር ሰዓት ይቀጥልሻል ማለት ነው። ስለዚህ ዛሬ ምንድን ነው? ዛሬ ሮብ ነው፣ ነገ ሐሙስ። ስለዚህ ነገ ሐሙስ ቀን ስንት ነው? ቀኑን ትሞያለሽ ማለት ነው። ሐሙስ ነገ 23 ሐሙስ 23 ነው። ስለዚህ 23/07/2026 ልክ 16 ሰዓት ላይ ማለት ነው። 16 ሰዓት እዚህ ጋር ትሞያለሽ። 16 ሰዓት አለቀ። ከዛ ሴት አስ ፕሪሚየም እችን 4 ማዕዘን ሳጥኗን ትነኪያለሽ። ነገ ኦኬ ትይዋለሽ ማለት ነው። ከዛ ሴቭ ታደርጊያለሽ።